ጤና ይስጥልኝ የተከበራችሁ የዘወትር ተመልካቾቼ እንደዚሁ አዲስ ተመልካቾቼ በዛሬው ቀን የምንነጋገርበት ርዕስ ስለ ኦሲዲ እና ስለ ትራውማ እና ፖስት ትራውማቲክ ስትሬስ ዲስኦርደር ይሆናል። ስሜ ዶክተር ግንባሩ ገብረማርያም ይባላል። የአእምሮ ሕክምና ኤክስፐርት ሳይካትሪስት ነኝ። ከ30 ዓመት በላይ በዚህ ሙያ አገልግያለሁ። በአሁኑ ጊዜ ራሴ የመሰረትኩት ጃድበር የአእምሮ ሕክምናና የሱስ ማገገሚያ ማዕከል ሜዲካል ዳይሬክተር ነኝ። እንግዲህ በዛሬ ቀን ስለ ኦሲዲ እናወራለን፣ ውይይት እናደርጋለን። ለመሆኑ ኦሲዲ የሚባለው ነገር ምንድነው? ኦሲዲ የእንግሊዝኛ ምህጻረ ቃል ሆኖ ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባለው ነው። ይህም ወደ አማርኛ እንደው ስንተረጉመው የማብሰልሰልና የምላሽ ውክል ብለን ልንመድበው እንችላለን። እንግዲህ ብዙ ጊዜ ሰዎች ሐሳብ ያስባሉ። ሐሳብ ተፈልጎ ሊታሰብ ይችላል ወይም ሳይስተዋል ሊታሰብ ቅጽበታዊ የሆነ ሐሳብ ሊሆን ይችላል። ተፈልጎም ሆነ ሳይስተዋል የሚታሰብ ሐሳብ በጎ ሐሳብ ከሆነ ያ ሰው በጎ አመለካከት፣ በጎ ስሜት ይኖረዋል። ግን ተፈልጎም ሆነ ሳይፈለግ የሚታሰብ ሐሳብ አሉታዊ ከሆነ ስሜቱም አሉታዊ ይሆናል። ስለዚህ ብዙ ጊዜ ሰዎች የፈለጉት ሐሳብ ሳይሆን የማይፈልጉት ሐሳብ ሲመጣባቸው ያ ሐሳብ የማይፈልጉት የሆነበት ምክንያት አንደኛ ከሃይማኖታቸው ጋር፣ ከባህላቸው ጋር፣ ከኑሮ መርሃቸው ጋር የሚሄድ ነገር ሳይሆን ሲቀር ከራሳቸውና እንደዚሁ ከነባራዊ እውነታ ጋር የተያያዘ ነገር ሳይሆን ግለሰቡ በጣም ያስጨንቀዋል፣ ያሳፍረዋል፣ ወይም ደግሞ በጣም የመርበትበት ሁኔታ ውስጥ ሊከተው ይችላል። እነዚህ መጥፎ ሐሳቦች ወይም ደግሞ ግለሰቡ የማይፈልጋቸው አሉታዊ ሐሳቦች ለምሳሌ አንዳንድ ጊዜ ከንጽህና ጋር በተያያዘ፣ ከደህንነት ጋር በተያያዘ፣ ከጾታ ጋር በተያያዘ እንደገና ደግሞ ከእምነቱና ከሃይማኖቱ ወይ ደግሞ ከባህሉ ጋር በተያያዘ ሊሆኑ ይችላሉ። እንግዲህ ከንጽህና ጋር በተያያዘ ብናይ ሰውነቱ ንጹህ ሆኖ እያለ፣ እጁ ንጹህ ሆኖ እያለ የተበከለ ሳይሆን የተበከለ አድርጎ ያስመስሎ ይነግረዋል። ከዛ በተደጋጋሚ የመታጠብ ሁኔታ ይኖራል። እንግዲህ ኮንታሚኔትድ ሆነ ወይም ደግሞ ተበከለ ወይም ደግሞ ንጽህናው ጎደለው ብሎ ውስጡ አእምሮ ሲወተውተው ማድረግ ያለበት እንግዲህ 10፣ 20 ጊዜ፣ 30 ጊዜ መታጠብ ነው። እዚህ ላይ የራሱ ንጽህና ወይ ደግሞ የራሱ ሰውነቱ ወይ እጁ ብቻ ሳይሆን አካባቢም የቆሸሸ ንጹህ ሆኖም እያለ የቆሸሸ ወይም ደግሞ በደንብ ያልጸዳ አድርጎ ሊያሳየው ይችልና እና አካባቢም ደጋግሞ የማጽዳት ሁኔታ ሊታይ ይችላል። እንግዲህ እዚህ ላይ በዚህ ሂደት ላይ ምንድን ነው የሚደረገው? የሚወስደው ሰዓት፣ የሚወስደው ጊዜ በመወሰዱ ወይም ደግሞ ይሄ ኦሲዲ የሰዓት ሌባ ነው የሚባለው። ብዙ ሰዓት በመውሰዱ የተነሳ ለሌሎቹ ድርጊቶች፣ ለሌሎቹ ለዕለት ዕለት ህይወት የሚያስፈልጉ ነገሮች የሚሰጠው ጊዜ ይሻማል። ሌላው ለብዙ ችግሮች ሊዳርገው ይችላል። ምክንያቱም ከሰው ጋር ባለው ግንኙነት ላይ ያው የግንኙነት ጊዜ ይፋለሳል፣ ብዙ ችግሮች ይፈጠራሉ። ሌላው ደህንነትን በተመለከተ ነው። በር የመኪናም በር ይሁን የቤት በር መቆለፉን 10፣ 20 ጊዜ ማረጋገጥ አልበቃ ብሎ እሱ 10፣ 20 ጊዜ አረጋግጦ አልበቃ ብሎ ሌላው የቤተሰብ አባል ወይ ጓደኛው እንዲያረጋግጥ 10፣ 20 ጊዜ መንገር፣ ቼክ ተደርጎም ደህና ነው ሲባል አእምሮው እንደሚወተውተው ወይም አእምሮዋ እንደሚወተውታት ይታወቃል። ሌላው አደጋ የማድረስ ሁኔታ ነው።
አደጋ በራሴም ላይ ይሁን በሰው ላይ በቤተሰቤ ላይ አደጋ ላደርስ እችላለሁ ብሎ ራስን አለማመን ራስን መጠራጠር ይኖራል። ስለዚህ ብዙ ጊዜ ሰዎች ከፍትወት ስጋ ጋር ወይም ደግሞ ከፍትወት ከወሲብ ፍትወት ጋር በተያዘ ወይ ከጾታ ጋር በተያዘ እንደዚሁ የሚመጡ ሀሳቦች አሉ። ግለሰቡ ሞራሉም ሃይማኖቱም የማይፈቅደው የወሲብ ሁኔታ አእምሮ ውስጥ ሊመጣ ይችላል። እንግዲህ አእምሮ ውስጥ ሊመጡ የሚችሉ ነገሮች ሀሳቦች ብቻ ሳይሆኑ ምስሎች እና ስሜቶች ሁሉ ይመጣሉ። እነዚህን ስሜቶች ለመታገል ምክንያቱም ስለማይፈልጋቸው ግለሰቡ ይታገላል። በመታገል ሂደት ላይ እንግዲህ ለምንድን ነው የሚታገለው? ጭንቀት ይፈጥርበታል። ጭንቀት ከፍተኛ የሆነ ጭንቀት ከፍተኛ የሆነ ሀፍረት እና አሳፋሪነትና ሀፍረትን ያለባብሰዋል። በዛን ጊዜ እንግዲህ ምንድነው የሚያደርገው? ያን ለሀፍረት ያን ጭንቀት ያን ለማስወገድ ወይ ለጊዜው ፋታ ለማግኘት እየተባለ ድግግሞሽ ይደረጋል። ለምሳሌ በእንደዛ አይነት ከጾታ ጋር በተያያዘ የሚመጡ ሀሳቦችን ለማክሸፍ ብዙ ነገሮችን እነዛን ሀሳቦች የሚያከሽፉ ሌሎች ሀሳቦችን በመናገር ብዙ በመጸለይ ብዙ ነገሮችን በመከወን ጊዜውን ይወስዳል። እዚህ ላይ መጸለይ መጥፎ ነው ማለት ሳይሆን ማንኛውም ነገር መጠን ያለው ሲሆን መታጠብም መጥፎ ነገር ሳይሆን ግን ከመጠን ያለፈ ነገሮች ደህንነትን መጠበቅ መጥፎ ነገር ሳይሆን ግን ከመጠን በላይ ያለፈ ደህንነት የመጠበቅ ወይ ደህንነቴ አደጋ ውስጥ ገባ አሁን ላረጋግጥ የሚለው ሁኔታ ነው የሚታየው። በዛ ሂደት ላይ ብዙ ጊዜ ይወሰዳል። በብዙ በህይወት ላይ ብዙ ለውጦች ብዙ አሉታዊ ለውጦች ይታያሉ። ስለዚህ ይሄ ሀሳብ በመታገል ሂደት ላይ ግለሰቡ ምን ያህል እንደሚለፋ ምን ያህል ችግር ውስጥ እንደሚገባ መገመት እንችላለን። ሌላው ይሄ የማብሰልሰል እክል ወይም ደግሞ የምላሹ እክል በተመለከተ ሌላ ውጤት አለው። ለምሳሌ በአንድ ሁኔታ ከሃይማኖት ጋር በተያያዘ አንድ ሰውዬ ውሻ ለከፋቸውና አልነከሳቸውም፣ ግን በአፍንጫው መጥቶ አሁን ንጃስ ነው እያሉ 2 በርሜል ውሃ እንደቀየሩ እንደጨረሱ ሁኔታዎች ተሞክሮች ያሳያሉ። እንደዚሁም ሽንት በተመለከተ ከሰውነት የሚወጡ ፈሳሾች እና ሰገራ ሽንት በተመለከተ ትንሽ ነገር ከነካ ያለው የቤት ልብስ በሙሉ አውጥቶ የማጠብ እንደገና ከታጠበም በኋላ አልጸዳም ወይም ደግሞ ንጃስ ነው ይሄን ሃይማኖትን የሚደግፈው ነገር አይደለም በሚል የሚወሰደው ጊዜ በጣም ብዙ ከመሆኑ የተነሳ በግለሰቡ ላይ ያለ ሰቆቃ መገመት ይቻላል። እንግዲህ ሐሳብ የራስ ጠላት ሲሆን ያሳያል ማለት ነው። የራስ ሐሳብ ምን ያህል ችግር እንደሚፈጥር ይህ የራስ ሐሳብ ወይም ደግሞ የኦሲዲ ችግር በአጠቃላይ ግለሰቡ ወዶ ሳይሆን ፈልጎ ሳይሆን በበሽታ ምክንያት የሚፈጠር መሆኑንና ከአቅሙ በላይ የሆነበት ነገር እንደሆነ ተረድቶ ሕክምና እንዳለው መገንዘብ ያስፈልጋል። እንግዲህ ይሄ ነገር በምን ምክንያት መጣ? ሽፋኑስ በተመለከተ ምንድነው? በህብረተሰቡ ውስጥ እንግዲህ ጥናቶች እንደሚያሳዩት ከ3 በመቶ የሚሆነው ህዝብ በዚህ ይጠቃል። በዚህ የመጠቃት እድሉ ከፍ ያለ ነው። ሴትና ወንድ እኩል ይጠቃሉ። እንግዲህ ይሄ ችግር ሕክምና አለው። ሕክምናው የመድኃኒት ሕክምናና የስነ ልቦና ሕክምና ነው። ስለዚህ ሰዎች እንደዚህ አይነት ነገር ሲኖራቸው በሽታ መሆኑን አውቆ ቤተሰብም ይሄ ህመም መሆኑን አውቆ ሕክምና መደረግ እንዳለበት የግድ ይላል። ስለዚህ አንዳንድ ጊዜ በኦሲዲ የተጠቁ የእምነት ያላቸው በፈጣሪያቸው ዘንድ የሚወቀሱ የሀሳቡ ራሳቸው ፈልገውት አልመጣም፣ ግን በልዩ ልዩ ምክንያት አእምሮ ላይ አንጎል ላይ ባሉ የኬሚካሎች መዛባት የተነሳ ሴሮቶኒን የሚባል ንጥረ ነገር የሱ ሁኔታ የመስተጓጎል ሁኔታ ስለሚኖር እንደገና ደግሞ በዘር ውርስ ሊተላለፍ ወይም ደግሞ ሊከሰት ስለሚችል ከዚህ በፊት አካባቢያዊ ከሆኑ ምክንያቶች ካስተዳደግ
ከብዙ ነገሮች በአስተዳደግ ላይ ካለው ችግር የተነሳ ሊከሰቱ ስለሚችሉ ይህ ግለሰብ ራሱን ኃጢአተኛ አድርጎ በፈጣሪውም ዘንድ የሚፈረድበት አድርጎ እንደገና በችግር ላይ ችግር ይከተውና ወደ ድብርት ውስጥ ሁሉ ሊከተው ይችላል። ተስፋ መቁረጥ ሁሉ ሊያመጣበት ይችላል እና ተስፋ ከመቁረጥ የተነሳ ራሱን የመጉዳት ነገር ሊያስከትል ይችላል። ሌላው አካላዊ ችግሮችን ነው። አካላዊ በሽታዎችን ማየት ይቻላል። አሁን 10 ጊዜ 20 ጊዜ ብዙ ጊዜ በሳሙና በምን እጅን በመታጠብ እጅ ይሰነጣጥቅና ይቆስላል፣ ኢንፌክሽን ይፈጥራል። ብዙ ጊዜ ሰዎች ጓንት አድርገው ነው የሚሄዱት። ምክንያቱም ያ የተሰነጣጠቀው እጃቸው የኢንፌክሽን የፈጠረው እጃቸው ሰው እንዳያይባቸው ጓንት አድርገው የሚሄዱበት ጊዜ አለ። ጭራሽ በጣም ሲጨነቁና ድብርት ሲገቡ ወደ ሱስ ነገር አልኮል እና ጫት እና ሐሺሽ እንደዛ ሱስ ነገር ውስጥ ሁሉ ሊገቡ ይችላሉ። ለጊዜው ትንሽ ፋታ አግኝተው ከዛ ነገሩ እየተባባሰ እንደሚሄድ መገንዘብ ያስፈልጋል እና በዘርፈ ብዙ የሆነ ውስብስብ የሆነ ችግር ስለሚፈጠር ገና ከመጀመሪያው እንደጀመረ ሕክምና ማድረጉ በጣም ያስፈልጋል። ሕክምናው ጊዜ ይወስዳል። ሰዎች ይቸኩላሉ። ብዙ ጊዜ ለውጥ ስለማይኖር ቅጽበታዊ የሆነ ወይ ደግሞ ቶሎ ፈጣን የሆነ ለውጥ ስለማይኖር ቤተሰብ በጣም ይጨነቃል እና አልተሻለውም ልጄ አልተሻላትም የሚል እንትን ግን በእኛ ተሞክሮ ራሱ ይሄኛው ሕክምና መልስ እስከሚሰጥ ድረስ ያውም 3 ወር ሁሉ ሊወስድ ይችላል። ስለዚህ ይህንንም መገንዘብ በጣም ያስፈልጋል። ይህንን በተመለከተ ያው የተለያዩ መድኃኒቶች አሉ፣ የተለያዩ ስነ ልቦናዊ ሕክምናዎች አሉ። ሕክምናው በአግባቡ ከተካሄደ ጥሩ ውጤት ይገኛል።